ማዘዣውን አሳይ። ይኸው በቃ አሁን ይሄን ነው የምትፈልጉት? እኔ ጋር እንዳትደርሱ። እኔ ጋር ከደረሳችሁ አንድ የስልክ ጥሪ ነው እሺ የሚወጣው። ትናንትና ምንድን ነው ያለሽ? እኔ መታሰር አልፈልግም። ልጆቼ ናቸው። እኔ አላሳሰርኩም ነው ያንን የማድረግ ህሊና የለም። አታሳስሪኝ ወይ ያንን የማድረግ አታሳስሪኝ በፈጣሪ። እኔ እኮ ተጸጽቻለሁ እኮ በቃ ስላስጨነቅኩሽ። ተጸጽቻለሁ ብለን ግን አትረጂ። በዓይኔን ማየት መረዳታችን ለእኔ እስር ቤቱ ብዬ ለእኔ እስር ቤቱ ተገቢ ነው። ሰጠኛ እንዴ ለእኔ እስር ቤቱ እሺ ተጠቀው ሄደን አንተን አይደለ የመከርካት አንተን አይደለ የመከርካታችሁ አንተን አይደለ ቦታውን ያሳያል አይደለም እኔ ላፋኛ ፍርድ ቤት ወሰድካት አንተን አይደለ ንገረኝ ምን አገባክ አንተን እኔ ማየት አልችልም ስማ አንድ ቀን እኔን ታመሰግነኛለህ አንድ ቀን ለጓደኛ ግን ይህንን ነገር ማድረግ በጣም ውርደት ታሰራለህ ገና ምን ማስጠንቀቂያ ብቻ አይደለም ቢሆን እናንተን ማየት አልፈልግም ሁለታችሁ እኔ ግን ልጆቼን ማየት ከነጭራቅ ማለት ነው ከኔ ምንም አይነት ልጅ የለም ልጅ የምትፈልግ ከሆነ ቦታና እዛ የፈለግበት ወደ ገባ ውብዬ ተይ በእናትሽ ውብዬ አትዘኛ አንቺ ተይ በእናትሽ ውብዬ ተይ በእናትሽ ተይ ውብዬ አትዘኝ በእናትሽ ተይ በእናትሽ ከመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል ቢቆይ እንጂ መች ቀራ ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል ቢቆይ እንጂ መች ቀራ ማንቀስ በዚህ ሰዓት ቁስልሻለሁ ቁስል አለብሽ ብዬ በእናትሽ ልለምንሽ በእናትሽ አልታሰርም እኮ ብዬ ማስጠንቀቂያ እኮ ነው የሰው ልጅ ማስጠንቀቂያ ደግሞ መሰጠት አለበት ሰንብት ልበለይም ሰል ዞሬ ልቤ ቢጎዳ እናዱብዳ በላይ ወርዶ በኔ ባለቅስም ይሁን ችዬ ኖራለው ከትዝታ ጋር ቆሜ እግዚአብሔርን በዚህ ቪዲዮ ያሳዘነኝ የለም። በቃ ሁለቱም አሳዘነኝ፣ ሁለቱም ማለት ነው። ናይም ውብዬም አሳዘነኝ። በቃ ግን እግዚአብሔርን ታገኘዋለሽ። እውነት ይስራሽን። እንደዚህ እነሱን ላይ አይተሽ እንደዚህ የሚዋደዱ በጣም ነው የሚዋደዱት። በጣም በቃ እሷ ክብር ለእሱ አላት፣ እሱ አለው። በጣም ደስ የሚሉት ጥንዶች በቃ በጣም አሳዘነኝ። እሱ ራሱ አሳዘነኝ። በጣም ያሳዘነኝ በቃ ናይም ማለት ነው። በቃ ውዬ ግን ተስፋ መቁረጥ የለብሽም። ለምንድን ነው ጠበል የማትወስጂው? ለምን ተስፋ ትቆርጫለሽ? ሼር አድርጉና አድርሱልኝ በእናታችሁ እባክሽ። ተስፋ አትቆርጪ። ባልሽንማ አትልቀቂ። ባልሽማ የማንም መሆን የለበትም፣ ያንቺ ብቻ ነው። የልጆችሽ አባት ነው። ልጆችሽም ለወደፊት አባቴን ይሉሻል። እባክሽ ጠበሉ ሰጪው ወነ እንዲወስዱልሽ። አንቺ አራስ ነሽ፣ ልጆች አሉ። ሰውን ቢሆን ለምነሽ ጠበል እንዲወስዱልሽ አርጊ። በቃ በጣም የሚያሳዝን ቪዲዮ ነው። እሷ ራሱ በጣም ሰላም። እንዴት ነን ቤተሰቦቼ? የቱ ፋሚሊዎች ደህና ነኝ እኔ እግዚአብሔር ይመስገን። በቃ ውብዬ በጣም አዝናለች። እግዚአብሔርን እንግዲህ ዛሬ የመጨረሻ ነው ብላ ልብሱን ሰብስባ ሰጥተዋለች። እንደገና ደግሞ ድጋሜ መጥቶ እንዳይረብሻት ቤቷ እንትኑ አመጣለች፣ መጥሪያ መጣበታለች። ድጋሜ ቤቷ መጥቶ እንዳይረብሻት ድጋሜ መጥቶ ከረበሻት ልታሳስረው ያው በቃ ውሳኔዋን ወስናለች። ያው ናይም በጣም ደንግጧል። በጣም በቃ
በጣም ነው የሚያሳዝነው። በቃ እኔ እንጃ እኔ በቃ አሳዝነውኛል። ሁለት ጥንዶች ሲፋቱ በቃ ደስ አይልም። ባይወልዱ ባይወልድላት እንኳን ችግር የለም። በቃ እነዚህ ሰዎች ተዋልደዋል። አንድም አይደለ ባለ ሁለት ልጆች ናቸው። በቃ ውብዬ ለአንድ ይቅርታ ብታረቂለት እኔ እንጃ ደስታውን አልችልም በእውነት። በቃ ጨክና አይደለም እኮ በቃ እሱ ቆርጦ ከሄደ ምንም ማድረግ አልችልም ብላ ነው እንጂ ዛሬም ይቅርታ ሚስቴ ቢላት እንደምትቀበል ተስፋ አለ በእውነት። በቃ ፊቷ ላይ አመለካከቷ ላይ በጣም እንደምትወደው ከልጆቼ አባት ነው ብላ የምታከብረው የምትወደው ባሏ ነው። በቃ በግድ እየተለየችው ያለው በግድ ማለት ነው። እኔ ግን በጣም ነው ያዘንኩት። ግን ወገኔ ይከብዳል። ሰው ዝሙት ይሰራል፣ ናይ ዝሙት እየሰራ ነው ይላል። ዝሙት አይደለም ይሄ። በቃ የሆነ ነገር ሆኗል ልጁ በትክክል። በእርግጥ ዝሙት ነው፣ ግን እኔ እንጃ ይሄ ዝሙት እንደ ራሴ በቃ የራሴ ወንድም ቢሆን በቃ ባሌ ራሱ ቢሆን ይህን ሰውዬ አሳክመዋለሁ። ሕክምናም ከፈለገ ጠበልም ከፈለገ ወስደዋለሁ እንጂ እንደዚህማ በከንቱ ባሌን አልተውም። የልጆችን አባት እንዲህ በከንቱ አልተውም። በቃ ጠበል ወስጄ ጠበል ውስጥ በቃ ከጠበሉ መልስ ምን እንደሚል አይቼ እተዋለሁ፣ የሱ ውሳኔ ከሆነ። አሁን ግን የሱ ውሳኔ አይደለም፣ መንፈስ ነው በላቸው ላይ መንፈሱ እየሰራ ነው። ሙቤ እኮ ለእሷ የሚከራከር ሰው ቀለበት ውስጥ ብር ቀለበቱን እጁ ላይ ስታስር እኮ ነው ያኔው ቅይር ያለው። መኪና እኮ ለውብዬ የተገዛ መኪና ለቲጂ ነው ብሎ እኮ እንትና ሙቤ የመጣ እኮ ነው። ሙቤ ማለት መልካም ልጅ እኮ ነው፣ በጣም ለሰው የሚቆም ነበረ። አሁን ግን በቃ እንዳለ መንፈሱ ማለት ነው እራሱ መንፈሱ ነው የሚነዳቸው። መንፈሱ በሉ ያላቸውን ነገር እያሉ ነው። በቃ ወላ የሚታሰር መስሎታል። እሱ የሚታሰር መስሎት በጣም ባክሽ አታሳስረኝ እያለት ነው። እሷ ግን እንዲታሰር ሳይሆን ድጋሚ እኔ ጋ መጥተው እንዳይረብሹ አለች። በቃ ለዛ ነው እንጂ እንዲታሰር አልፈልግም። ነገ ልጆቹ አባታችን ይሉኛል፣ ይጠይቁኛል። ስለዚህ መልካም ነገር ነው ማቆየው እንጂ መጥፎ ነገር ለልጆች ማቆየት አልፈልግም አለች። ይህች መልካም ሴት እንደዚህ አመለካከቷ በቃ በጣም ጥሩ ናት። ግን ናይም እኮ በጣም ጥሩ ነው። ግን በቃ አካኬቱ ትንሽ ያው መንፈስ እየነዳው ነው። በመንፈስ ትእዛዝ ነው ያለው እሱ። ወገን የሆናችሁ ዘመድ የሆናችሁ ጠበሉ ሰሉት። እኔ ግን በጣም አሳዘነኝ። በቃ የኔ ባልስ ቢሆን ብዬ አሰብኩ። በቃ ይሄ እንደዛ ነው እንጂ ማሳሰርም እኔ እንጃ መጉዳትም የለባትም። በቃ ይሄንን ሐኪም ጠበል ብቻ ነው ጠበል ወስዳ ከዛ ከጠበል መልስ ነው የሱ እውነቱ የሚታወቀው። አሁን ሰው ስትሏቸው እኮ አሁን ቅይር ነው የሚሉት። አሁን ደህና ያወራና ቆየት ይልና ሌላ አፍ ነው የሚያወራው። በቃ ይሄ ነገር ስለሆነ በቃ ዛሬ ሻንጣውን ሰጠችው፣ አስረከበችው፣ ልብሱን ተሰበሰበ። ግን በጣም እኮ በቃ ልሰጥ ራሱ አትፈልግም ነበረ። ያው ምንም ማድረግ አይቻልም። ያው ሙቤ ተሸከመለት እንግዲህ ሄዱ።